ለ4 ዓመታት ከ$120,000 በላይ ለእናንተ ሰፖርት ያደርጋችኋል። ስለዚህ እድሉን ተጠቀሙበት። በ2026 እስከ 2027 ድረስ ሙሉ በሙሉ ነፃ የሆኑ ወይንም ደግሞ ፉሊ ፈንድድ የሆኑ ስኮላርሺፕ ፕሮግራሞች ተለቀዋል። በተለያዩ የትምህርት ደረጃዎችም ማለትም በአንደር ግራጁዌት ወይንም በባችለር ዲግሪ፣ በፖስት ግራጁዌት ወይንም በማስተር ፕሮግራም፣ በፒኤችዲ፣ በአጫጭር ኮርሶች ወይንም ሾርት ኮርስ እና ትሬኒንግ ይሰጣሉ። በእነዚህም የስኮላርሺፕ ፕሮግራሞች ላይ ዶክመንታችሁን አዘጋጅታችሁ ዴድላይን ሳያልፍባችሁ አፕላይ ማድረግ ትችላላችሁ። በዛሬው ቪዲዮ በሶስት የተለያዩ ሀገራት የሚሰጡና ሙሉ በሙሉ ነፃ የሆኑ ወይም ፉሊ ፈንድድ የሆኑ ስኮላርሺፕ ፕሮግራሞችን እነግራችኋለሁ። እስከ መጨረሻው ድረስ ተከታተሉኝ። ይህን ቪዲዮ ስለሚጠቅማችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በመቀጠል የምናደርገው በእነዚህ የስኮላርሺፕ ፕሮግራሞች ላይ እየገባን እያንዳንዱን እናያለን። ወደ ክሮም ከገባን በኋላ እዚች ጋር ሰርች የምትለው ላይ 2026 ወይም 2026 ስኮላርሺፕ ፎር ኢንተርናሽናል ስቱደንት የሚል ጽፋችሁ ታስገባላችሁ። እሱን ክሊክ አድርገን እንገባለን። ወደታችም ስክሮል ካረጋችሁ በኋላ ስኮላርሺፕ አድስ የምትላለች ፉሊ ፈንድድ ስኮላርሺፕ ፎር ኢንተርናሽናል ስቱደንት 2026 እስከ 2027 የምትልና እሷን ክሊክ አድርገን እንገባለን። በመቀጠል እንደምትመለከቱት ወደ ዌብሳይቱ አስገብቶናል። በመቀጠል የምናደርገው ምንድነው እዚህ ዌብሳይት ላይ የተለያዩ ስኮላርሺፕ ፕሮግራሞች ተለቀዋል። በዚህም የተለያዩ ካታጎሪዎችን ያስቀምጥልናል። ስለዚህ ስክሮል እያደረግን እንመልከት። ስኮላርሺፕ ባይ አዋርዲንግ ካንትሪ የሚል አለ። በተለያዩ ሀገራት የሚሰጡ ስኮላርሺፕ ፕሮግራሞችን ለይታችሁ ብቻ በየሀገራቱ የሚሰጡ ስኮላርሺፖችን ማውጣት ትችላላችሁ። ስለዚህ ወደታች ስክሮል አድርገን ደግሞ ስኮላርሺፕ ባይ ናሽናሊቲ የሚል አለ። ይህም ማለት እኛ አሁን አፍሪካ ውስጥ ስለሆነ ያለ ነው አፍሪካን ካንትሪ ብላችሁ ብትገቡ ለአፍሪካ ብቻ የተሰጠ ስኮላርሺፖች ማግኘት ትችላላችሁ። ወደታች ስክሮል ታደርጉና በሰብጀክት ደግሞ የሚሰጡ ስኮላርሺፖች አሉ። ለምሳሌ በምትፈልጉት የትምህርት ሰብጀክት ወይም የትምህርት አይነት መርጣችሁ አፕላይ ማድረግ ትችላላችሁ። ስለዚህ በመቀጠልና ዋናው ነገር ብዬ የማስበው እኔ የዲግሪ ሌቭል ወይም ደግሞ የትምህርት ደረጃችን ላይ ፎከስ አድርጎ ወይም ካታጎሪ አለ። ይህም ስኮላርሺፕ ባይ ዲግሪ ሌቭል የሚል ነው። በደረሳችሁበት የትምህርት ደረጃ መሰረት መርጣችሁ አፕላይ ማድረግ ትችላላችሁ። ለምሳሌ እኛ አሁን በባችለር ብለን መርጠን እንግባ። ባችለር የሚለውን ክሊክ አድርጋችሁ ትገባላችሁ። የመጀመሪያ የምንመለከተው ስኮላርሺፕ ፕሮግራም የኔክስት ስኮላርሺፕ ፕሮግራም በጃፓኒዝ ገቨርንመንት ስፖንሰር ተደርጎ ለ2027 የሚሰጥ ስኮላርሺፕ ፕሮግራም ነው። እሱን ክሊክ አድርገን እንግባ። ይህ ስኮላርሺፕ ፕሮግራም ፉሊ ፈንድድ ነው ወይም ሙሉ በሙሉ ነፃ የሆነ ስኮላርሺፕ ፕሮግራም ነው። ጃፓን ዩኒቨርሲቲዎች ውስጥ የሚሰጥ ፕሮግራም ነው። ይሄ ትምህርት ለባችለር ጀምሮ በማስተር እንዲሁም ደግሞ በፒኤችዲ ሌቭል ይሰጣሉ። በሁሉም የትምህርት ሰብጀክት የወጣ ፕሮግራም ነው። ለኢንተርናሽናል ስቱደንት የወጣ ፕሮግራም ነው። ሎኬሽኑ ጃፓን ነው ይለናል። የዚህ ስኮላርሺፕ ፕሮግራም ምንም አይነት የአፕሊኬሽን ክፍያ የለውም፣ ነፃ ነው ወይም ደግሞ በነፃ ነው አፕላይ የምታደርጉት። ሌላው ይሄ ስኮላርሺፕ ፕሮግራም የዲግሪ ሌቭሉ በባችለር በማስተር እና በፒኤችዲ ይሰጣል። በሁሉም የትምህርት አይነት ይሰጣል። እዚህ ስኮላርሺፕ ፕሮግራም ላይ አፕላይ ስታደርጉ የተለያዩ ጥቅማ ጥቅሞች ወይም ቤኔፊቶች አላችሁ። ለምሳሌ ፉል ቱቲሽን ከቨሬጅ አላችሁ። ይህ ማለት ሙሉ በሙሉ የትምህርት ወጪያችሁ ይሸፈናል። እንዲሁም ደግሞ የተለያዩ የመመዝገቢያ ወጪዎች፣ የመጽሐፍት ወጪዎችም ሙሉ በሙሉ ይሸፈናሉ። በሁሉም ዜግነት ያለው ሰው ማመልከት ይችላል። ጃፓን ሲቲዝን ያለው ሰው ማመልከት አይችልም። በባችለር ማመልከት ከፈለጋችሁ እስከ 12ኛ ክፍል የተማራችሁባቸውን ዶክመንቶች ማዘጋጀት አለባችሁ። በማስተር አፕሊካንት ከሆናችሁ ወይም በማስተር ለማመልከት ከፈለጋችሁ የባችለር ወይም በዲግሪ የተማራችሁበት ወረቀት ያስፈልጋችኋል። ዶክተራል አፕሊካንት ከሆናችሁ ደግሞ የማስተር የተማራችሁበት ወረቀት ያስፈልጋችኋል። በዚህ የስኮላርሺፕ ፕሮግራም ላይ የግዴታ የላንጉጅ ፕሮፊሸንሲ ወይም የቋንቋ ማረጋገጫ አያስፈልጋችሁም። በመቀጠል የምንመለከተው የአፕሊኬሽን ፕሮሲጀሩ ነው። የጃፓን ኤምባሲን ኦፊሻል ዌብሳይት ውስጥ ገብታችሁ ኔክስት ስኮላርሺፕ ብላችሁ ሰርች ታደርጋላችሁ ወይም ደግሞ ስተዲ ጃፓን ብላችሁ ሰርች ታደርጋላችሁ። ፋይል አለ። ያንን ፋይል አውርዳችሁ መጠቀም ትችላላችሁ። ወይም ስቴፕ ባይ ስቴፕ እነዛን ነገሮች አፕላይ ስታደርጉ ያሳያችኋል። የተለያዩ ዶክመንታችሁንም ሰብስባችሁ ማዘጋጀት አለባችሁ። በዚህም የስኮላርሺፕ ፕሮግራም ላይ ቀኑ ሳያልፍባችሁ አፕላይ ማድረግ አለባችሁ። የመጀመሪያውን የስኮላርሺፕ ፕሮግራም ጨርሰናል። ወደ ሁለተኛውና ወደ ሶስተኛው ስኮላርሺፕ ፕሮግራሞች እንገባለን። ይህ ቪዲዮም ስለሚጠቅማችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በሁለተኛነት የምንመለከተው የስኮላርሺፕ ፕሮግራም ደግሞ በሲመንስ ዩኒቨርሲቲ የሚሰጥ ስኮላርሺፕ ፕሮግራም ነው። እሱም ክሊክ አድርገን እንገባለን። እንደምትመለከቱት የዚህ ስኮላርሺፕ ምንድነው ፉሊ ፈንድድ ነው ወይም ደግሞ ሙሉ በሙሉ ነፃ የሆነ ስኮላርሺፕ ፕሮግራም ነው። እዚህ ጋር በባችለር ብቻ የሚሰጥ ስኮላርሺፕ ፕሮግራም ነው። በሁሉም የትምህርት አይነት የሚሰጥ ፕሮግራም ነው። በዓለም አቀፍ
ላሉ ተማሪዎች የወጣ ስኮላርሺፕ ፕሮግራም ነው። ቦስተን ስቴት የምትባል አሜሪካ ውስጥ ያለ ስቴት ውስጥ የሚገኝ ዩኒቨርሲቲ ነው። በባችለር ወይም በዲግሪ ፕሮግራም ነው የሚሰጠው። በተለያዩ የትምህርት አይነቶች ኦልሞስት ሙሉ በሙሉ በሚባል በሁሉም የትምህርት አይነት የሚሰጥ ስኮላርሺፕ ፕሮግራም ነው። በዚህ ስኮላርሺፕም የተለያዩ ቤኔፊት ይሰጣችኋል ወይም የምታገኙ ጥቅም አለ። ለምሳሌ ሙሉ በሙሉ የ4 ዓመት የትምህርት ወጫችሁ ይሸፈናል። ለ4 ዓመታት $120,000 በላይ ለእናንተ ሰፖርት ያደርጋችኋል። ስለዚህ እድሉን ተጠቀሙበት። ሌላውን የምንመለከተው አፕሊኬሽን ፕሮሲጀሩ ነው። በመጀመሪያው ወደ ሲመንስ ዩኒቨርሲቲ ዌብሳይት ትገቡና በአንደር ግራጁዌት አድሚሽን ውስጥ ገብታችሁ ወይም በአንደር ግራጁዌት ስር ነው የምትመዘገቡት። በመቀጠል እዚህ ፕሮግራም ላይ ለማመልከት የስኮላርሺፕ ኢሴ አለ። ኢሴ ትጽፋላችሁ። ይህም ከ300 እስከ 500 ወርድ ወይም ደግሞ ከ300 እስከ 500 ቃላትን የያዘ ኢሴ አዘጋጅታችሁ እዚህ ጋር ታስገባላችሁ። በዚህ ስኮላርሺፕ ፕሮግራም ላይ ውጤታችሁን የምታውቁት በማርች 1 ሙሉ በሙሉ ያሳውቃሉ ማለት ነው። ወደ ሶስተኛውም የስኮላርሺፕ ፕሮግራም እንገባለን። ይህን ቪዲዮ ስለሚጠቅማችሁም ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የሶስተኛው ስኮላርሺፕ ፕሮግራም ደግሞ የማስተር ካርድ ፋውንዴሽን ስኮላርሺፕ ፕሮግራም ነው። ስለዚህ እሱን ክሊክ አድርጋችሁ ትገባላችሁ። ሙሉ በሙሉ ነፃ ነው። በባችለር፣ በማስተር፣ በፒኤችዲ የሚሰጥ ስኮላርሺፕ ፕሮግራም ነው። በሁሉም የትምህርት አይነት ይሰጣል። በዓለም አቀፍ የወጣ የስኮላርሺፕ ፕሮግራም ነው። እዚህ ጋር እንደምትመለከቱት በአንደር ግራጁዌት ወይንም በባችለር ብሎ ያስቀምጥላችኋል። እንዲሁም ደግሞ በፖስት ግራጁዌት ማለት በማስተር ፕሮግራም ነው። በዶክተራል ስተዲ ወይም በፒኤችዲ ትንሽ ሊሚቴሽን ቢኖረው በዚህ ማመልከት ትችላላችሁ። በመቀጠል በዚህ ስኮላርሺፕ ፕሮግራም ላይ የሚሰጡ ትምህርቶችን እንመልከት። ኢንጂነሪንግ እና በቴክኖሎጂ ይሰጣል። በቢዝነስ ኢኮኖሚክስ፣ በማኔጅመንት እንዲሁም ደግሞ በሎ ይሰጣል። ስለዚህ በአጠቃላይ በሁሉም የትምህርት አይነት የሚሰጥ ስኮላርሺፕ ፕሮግራም ነው። በዚህ ስኮላርሺፕ ፕሮግራም ላይ አፕላይ ስታደርጉ የተለያዩ ቤኔፊቶች ወይም ጥቅማጥቅሞች ታገኛላችሁ። ለምሳሌ የፉል ቱቲሽን ፊ አለ። ይህ ማለት ሙሉ በሙሉ የትምህርት ወጫችሁ ይሸፈናል። የዚህ የማስተር ካርድ ፋውንዴሽን ስኮላርሺፕ ፕሮግራም ሞስትሊ የሚወስደው ከአፍሪካን ካንትሪዎች ነው በብዛት። ሌላኛው ደግሞ ወሳኙ ነገር የአፕሊኬሽን ፕሮሲጀሩ ነው። ይህም ደግሞ አፕላይ ለማድረግ መጠቀም ያለባችሁ ነገር ይነግራችኋል። በአጠቃላይ በእነዚህ በሶስቱ በነገርኳችሁ የስኮላርሺፕ ፕሮግራም ላይ አፕላይ አድርጋችሁ እድሉ ሳያልፋችሁ መጠቀም ትችላላችሁ። ይህን ቪዲዮ እንደሚጠቅማችሁም እርግጠኛ ነኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ኮሜንት ካላችሁ ከስራ አስቀምጡልኝ። መልካም ጊዜ